ወይም ፍላጎት ቢኖራትም አንዲት ሴት ተነሳሽነት በማይኖራት ጊዜ ያለ ችግር ነው። ሶስተኛው ኦርጋዝሚክ ዲስኦርደር ወይም ያለመርካት ችግር ነው። አራተኛ ደረጃ የህመም ስሜት ወይም የቀጠለ ወይም በህክምናው ዲስፓሪኒያ የምንለው ሲኖር ግንኙነት ላይ የሴቶች ስንፈተ ወሲብ ወይም አጠቃላይ ፊሜል ሴክሹዋል ዲስፈንክሽን ብለን መክፈል እንችላለን። ትንሽ እንዘርዝራቸውና በምን ምክንያት ነው የሚመጣው? መፍትሄውስ ምንድነው? እንግዲህ አጠቃላይ የሴቶችንም የወንዶችንም ስንፈተ ወሲብ የምንገልጥበት ምክንያት ብለን የምንዘረዝራቸው ነገሮች አሉ። በሁለት መክፈል እንችላለን። አንደኛው ከስነ ልቦና ጋር የተያያዘ፣ አንደኛው ደግሞ ከህመሞች ጋር ወይም ፊዚካል የሆነ ህመሞች በሚኖሩበት ጊዜ ማለት ነው። ሁለቱም የተለያየ አመጣጦች ይኖራቸዋል። አጠቃላይ ህክምና ሲሰጥ ምን አለ መሰለህ፣ ሂስትሪ ቴኪንግ አለ። ሂስትሪ ቴኪንግ ማለት አንድ ሰው ታመምኩ ብሎ ሲመጣ የምንወስደው ታሪክ ነው። እሱ ታሪክ የሚነግረን ነገር አለ፣ የሚመራን ነገር አለ። ቀጥሎ ፊዚካል ኤግዛሚኔሽን ይባላል። ለምሳሌ ወገቤን ያመኛል ያለክ ታካሚ ሙሉ ሂስትሪውን ከወሰድክ በኋላ ወገብ አካባቢ ያሉትን ነገሮች በእጆች ኤግዛማይን የምታደርግበት መንገድ ማለት ነው። ቀጣይ ደግሞ ኢንቨስቲጌሽን አለ ወይም ምርመራዎች ትልካለ። ምርመራዎቹ በደም ሊሆን ይችላል፣ በሽንት ወይም ምስል ምርመራ እንዳለው ሁኔታ ይወሰናል ማለት ነው። ስለዚህ ስንፈተ ወሲብም አንድ ሰው ህክምና ሲመጣ እነዚህን ስቴፖች ነው የምንከተለው። ስለዚህ ከምንወስደው ታሪክ የስነ ልቦና ነው ወይስ ፊዚካል የሆነ ችግር አለ የሚለውን በደንብ ይነግረናል ማለት ነው። አጠቃላይ ምክንያቱ በእነዚህ ይወሰናል። ለምሳሌ ስነ ልቦና ስንል አንዲት ሴት ማትወደውን ወይም ፍቅር የሌላትን ሰው አግብታ ሊሆን ይችላል፣ ወይም ከዚህ በፊት ግንኙነት ችግር ገጥሟት ይሆናል። ሬፕ ተደርጋ ወይም ሙከራ ወይም የመደፈር ማለት ነው። እንዲህ አይነት ሙከራዎች ሊኖሩባት ይችላሉ። እንዲሁም የምትሰማቸው ነገሮች ይኖራሉ። በጣም ግንኙነት በጣም ትራውማታይዝ ነው የሚያደርገው፣ ጉዳት ያደርሳል፣ በጣም መድማት ሊያመጣ ይችላል፣ እዛ አካባቢ መተርተር ይመጣል የሚሉ በጣም ችግር ሊፈጥሩ ቢችሉ ሁኔታዎችን ሰምታ ሊሆን ይችላል። እነዚህ ስነ ልቦናዊ ጫናዎች እያደጉ ይመጡና ግንኙነት ላይ ከአራቱ አንዱ ችግሮችን ኤክስፒሪየንስ እንድታረግ ያደርጋታል። ፊዚካል የምንላቸው ደግሞ አሉ። ስኳር፣ ኮሌስትሮል፣ ከፍተኛ የሰውነት ክብደት፣ ስትረስ በሚኖርበት ጊዜ እነዚህ ደግሞ አንደኛ ምክንያት ናቸው። ወይም ሆርሞን ችግሮች በሚኖሩ ጊዜ አጠቃላይ ስንፈቱን ሊያመጡት ይችላሉ ማለት ነው። ስለዚህ እንደየሰዎቹ ምክንያቶቹ ይለያያሉ። ይሄ ለምን መጣ የሚለው ማለት ነው። ኦኬ፣ አሁን ምልክቱን አየች አንድ ሴት ራሷን በደንብ አድርጋ ቼክ አደረገች ምናምንና ኔክስት ላይ ምን አይነት መፍትሄ ነው መውሰድ ያለባት? ሜቢ ወደ ህክምና ተቋማት ከመሄድ ባለፈ እዛው መፈታት የሚችሉ ጉዳዮች ይኖራሉ። አንዳንዶቹ በቤት ውስጥ በመነጋገር መፍታት የሚችሉት ናቸው። እንደ ችግር ወይም ክራይቴሪያ ማሟላት ያለበት አንደኛው ዲዩሬሽን ነው። እንዲህ አይነት ችግሮች ሲከሰቱ ወዲያው እንዳስተዋሉት አይደለም የሚመጡት። አትሊስት 6 months መታየት አለበት። በዛ 6 ወር ውስጥ መደረግ ያለባቸውን ነገሮች በደንብ መፈተሽ፣ ራሳቸውን እሷንም ባለቤቷም ላይ ያሉ ችግሮች ካሉ መፈተሽ። ምንድን ናቸው? እንዴት ነው መፈተሽ የምችሉት? ለምሳሌ ቅድም ያለው የፍቅር ሁኔታ ነው። ስሜት አላት ወይ ለዛ ፓርትነሯ የሚለውን መፈተሽ ያስፈልጋል። ከዛ በግንኙነት ሁኔታ ደግሞ ሁለቱም ተስማሚ የሆኑ ነገሮችን ነው የሚያደርጉት። ለግንኙነት እንድትነሳሳ ወይ ፍላጎት እንዲኖራት ባለቤቷ ምን አይነት ነገሮችን ያደርጋል፣ እሷ ምን አይነት ነገሮችን ታደርጋለች የሚለውን ራሷን መጀመሪያ ትፈትሻለች። ምን ችግር አለ? ህመም አላት? የቆየ ችግር አላት ወይ? ከዚህ በፊት የተፈጠረባት ትራውማ አሶልት አለ ወይ የሚለውን ነገር ራሷ ላይ ታያለች። ስለዚህ ይሄ ችግር ግን ፐርሲስት አድርጎ 6 ወር ካስቆጠረ እንደ ችግር ተቆጥሮ ወደ ህክምና መምጣት ያስፈልጋል ማለት ነው። ከ6 ወር በፊት ግን ቢመጡም ድጋሚ ቼክ እንዲያደርጉ ነው የምትመልሷቸው? የተወሰነ ነገር በቤት መሞከር። ምክንያቱም ግንኙነት ሁሌ እኮ ሰላም አይሆንም። ሁል ጊዜ 100% በግንኙነት ሰው ሁሉ ደስተኛ አይሆንም። ስለዚህ ግንኙነት ህይወት 75%ን ሲጎዳ ነው ወደ ህክምና መምጣት ያለበት። ለምሳሌ አንድ ሰው በሳምንት 4 የግንኙነት ካደረገ 3ቱ ላይ ከተፈጠረ ችግር አለ ማለት ነው። ይሄ ደግሞ በጊዜያዊ ምክንያቶች ሊሆን ይችላል። ለምሳሌ አንዲት ሴት ከባድ የሆነ የስራ ጫና ውስጥ አጋጣሚ እንደዛ ሁኔታ ላይ ብትሆንና ይሄ ችግር ቢያጋጥማት እንደ ስንፈተ ወሲብ አናየው። ጊዜያዊ የመጣ በስራ ጫና ምክንያት የመጣ ሁኔታ ነው የሚሆነው። ስለዚህ ያንን የስራ ጫና ደግሞ ቀለል ሲልላት ስሜቷን ታዳምጣለች፣ ሊስተካከል ይችላል። ለዛ ነው 6 ወር ጊዜ ውስጥ ምን አይነት ነገሮች ይህን ነገር ሊያመጡባት እንደሚችሉ ፊገር አውት